እዚህ ጋር ደግሞ አንዳንድ ጊዜ የምንሰራውን ስራ መጠንቀቅ መቻል አለብን። ግሮው ፓተርኖቹ የተለያየ ቦታ ላይ የሚበቅሉበት ሁኔታዎች አሉ። የሰው ልጅ ከኋላ ሴንሲቲቭ የሆነ ቆዳ ስላለን ሴንሲቲቪቲነቱን በደንብ አድርገን መረዳት መቻል አለብን ማለት ነው። ከዛ በተረፈ ይሄንን ለመስራት እዚህ ጋር ያለውን ደግሞ ትክክለኛ ነገር መረዳት መቻል አለብን። ቀደም እዚህ ጋር ሳሳይ የነበረው ነገር አለ። እዚህ ጋር አጥንት አለ። ያን አጥንት በማይጎዳ መልኩ ትክክለኛ ትራንዚሽኑን ይዞ እንዲወርድልን ማድረግ መቻል አለብን። እዚህ ጋር ሳሳይ የነበረ ቅርጽ ለማውጣት እዚህ ጋር የምንቸኩል ከሆነ እዚህ ጋር ያለው አጥንት የተለያየ አንግል ሊሰጠን ይችላል ለትሪመራችን ማለት ነው። መጀመሪያ ያለብን ከዚህ ከታች ነው። ከዛ በኋላ ኤክስኪዩት የምናደርገው መካከለኛውን ነው። ከዛ በኋላ ከጎን ያለው ነው። ሳምታይምስ ከታች ካደረግን በኋላ ከጎን ካደረግን በኋላ መካከል ላይ ያለውን ኮኔክት እናደርገዋለን ማለት ነው። እዚህ ጋር ያለውን ማስቶይድ ቦን የሚባለውን አንደር